ስታወሩ ማንም ሰው እየሰማችሁ እንዳልሆነ አይነት ስሜት ሰምቷችሁ ያውቃል? ልድረስላችሁ። እኔ አይደለሁም ይህን ያልኩት፣ ጁሊያን ትሬዠር ይባላል። በዓለም እጅግ ታዋቂ ጸሐፊ፣ ተናጋሪና የኮሚኒኬሽን አማካሪ ነው። እንግዲህ ወሩ ጥር አይደል? የጋብቻ ጥያቄ ከመጠየቃችሁ ወይም የደሞዝ ጭማሪ ከማለታችሁ በፊት ትንሽ ስሙኝ። እንዴት ሞገስ ባለው መልኩ ማውራት እንደምትችሉ ላስረዳችሁ። ችግሩም መፍትሄውም አለ። መጀመሪያ ግን እጅግ ልናርቃቸው ስለሚገቡ ባህሪያት እናውራ። ችግር አንድ፣ ሐሜት። ሰው በሌለበት ማውራት እጅግ አንደኛው በጣም ከባድ ነገር ነው። ሰዎች አጠገብ እንዲሰብሰብ ብለን ከመሀላችን አንድ ሰው ሰውን ሲያወራ ከሰማን ከ5 ወይ 10 ደቂቃ በኋላ እኛም ስንነሳ ኮንፊደንስ አይሰማንም። እኛም የምንታማ አይነት ስሜት ይመጣብናል። ስለዚህ ይህ ሰው ሐሜተኛ ነው ብለን ስናስብ ስለምንም ነገር ያ ሰው ሲያወራ ልንሰማው አንፈልግም። ምክንያቱም በቃ ጸባዩ ነው፣ እሱ ሐሜት ይወዳል ተብሎ ታስቧል። ሁሉንም ሰው ነው የሚያመው ተብሎ ስለሚታሰብ ለመስማትም የሚሆን አፒታይት አይኖረንም። ስለዚህ የመጀመሪያው ነገር ከሐሜት መራቅ ያስፈልጋል። የእኛም ሀገር ሰው እንደሚለው ጓደኛ ሲታማ ለእኔ ብለህ ስማ አይነት ነገር ነው። እንግዲህ ሁለተኛው መፍረድ ነው። ይህ የብዙዎቻችን ችግር ነው። በነፍስም በስጋም ደግሞ ያስጠይቃል። በቃ በሰዎች ጫማ ውስጥ መቆም አንችልም። በዛው ሰው ቦታ ነገሮችን ለማየት ለመረዳት ምናምን አንሞክርም። ዝም ብለን እንፈርዳለን። እሱ ልክ አይደለም፣ እሷ ልክ አይደለችም፣ እንዲህ ማድረግ አልነበረበትም፣ እንዲህ ማድረግ አልነበረባትም። በጣም ሰዎችን ጀጅ ለሚያደርጉ ሰዎች ለማውራት ነገሮችን እንቸገራለን። እኛንም እንደዚህ ነው ብለን እናስባለን። በጣም ትልቅ ችግር ይፈጥራል። ኮሚኒኬሽን ወይም ተግባቦት የምንለው ላይ ከባድ ችግር ይፈጥራል። ሰውየው የሚረዳን አይመስለንም። ስለዚህ ሰውየውም ሲያወራ አይሰማም። እሱ በቃ መፍረድ ነው ስራው ይባላል። ሌላኛውና ሶስተኛው ነገር ኔጌቲቭ ወይም አሉታዊ አስተሳሰብ እጅግ በጣም ያላቸው ሰዎችን እንደዚሁ ሰዎች ለመስማት እጅግ ይቸገራሉ። ሁሌም ነገሮችን በጥሩ ለማይመለከቱ ሰዎችን መስማት ይከብዳል። ሰዎች አሁን አንዳንድ ሰው አለ በቃ ከልክ በላይ ነገሮችን የሚያማርር በሁሉ ነገር፣ በድመቱም፣ በወንበሩም፣ በፀሐዩም፣ በጠረጴዛውም፣ ባገኘው ነገር፣ በኳሱም፣ በጨዋታውም፣ በአገሪቷም በሁሉ ነገር የሚያማርሩ ሰዎች አሉ። በቃ ወይኔ ምን ይሻለኛል፣ እንደውም በዚህ ፀሐይ እንዴት ነው የሚሄደው ብሎ በቃ ችግር የለውም እከሌ ይሸኝሃል ሲባል የእሱ ችግር ጥሩ ነው መሸኘቱ፣ ሲያው ችግሩ መኪናው የነዳጅ መሆኑ ነው የሚል አይነት ሰዎች አሉ። በጣም በነገሮች የሚያማርሩ፣ የሚማረርበት ጉዳይ ስለሌለ ሳይሆን ይሄ ከልክ በላይ ሲበዛ ኔጌቲቭ የሆኑ ፊሊንጎችን ስለሚረጭ ሰዎች አይፈልጉም። በጣም ኔጌቲቭ አስተሳሰብ ካላቸው ሰዎች ጋር ማውራት አይፈልጉም። ሌላው ራስን አለማየት ነው። አሉ በቃ እንደዚህ አይነት ሰዎች። አንዳንድ ለምሳሌ የሆነ ተማሪ አለ ልበላችሁ፣ ፈተና ወድቆ መጥቶ ምን ነው ስትሉት አስተማሪው በደንብ አያስረዳም፣ ጠምዶኛል፣ እኔን አይወደኝም፣ ክፍል ያሉት ጓደኞቼ እንደዚህ ስለሚያረጉ ነው፣ ስለምንጫወት ነው፣ ቤተሰቦቼ እንደዚህ ስላረጉ ነው። በፍጹም ችግሮችን ወደ ራሱ የማይወስድ ሰው አለ። አሁን ምሳሌ ብለን እንዳነሳን እንጂ በቃ እንደዚህ ያርጋል ሲባል እንደዚህ ሆንኩት እከሌ እዛ ቦታ ስለወሰደኝ እንጂ እኔ እኮ አስቤ አይደለም እያለ ራሱን መልአክ አድርጎ ሁሉንም ችግር ለሰው የሚያከፋፍል ሰው አለ። ከእንደዚህ አይነት ሰዎች ጋር ሰዎች ማውራት በጣም ይቸገራሉ። ትንሽ ትሁት መሆን ይጠበቅብናል። ሌላኛውና አምስተኛው ነገሮችን የሚያጋንኑ ሰዎችን ነው። በቃ ሰዎች ነገሮችን በጣም ባጋነኑ ልክ ብዙ ጊዜ ከሽንገላ ይቆጠራል። ወይኔ በስማም እንዳንቺ ያለ እንደው በቃ እንዴት ያለሽ ንግስት እንደዚህ ያሉ በጣም ከልክ ያለፈ ማጋነን ሲኖር ሰዎች ሽንገላ እንደሆነ ስለሚያስቡ ለእንደዚህ አይነት ሰዎችም ሰዎች ቦታ አይኖራቸውም። እንደዚህ አይነት ሰዎችንም ብዙ መስማት አይፈልጉም፣ ተቀባይነትም አይኖረንም ማለት ነው። ስለዚህ ዋናው ነገር እንዴት ነው ታዲያ? እንዴት እናውራ ነው። 5 መፍትሄዎች አሉ። 5ቱን መፍትሄዎች ነግራችኋለሁ። እናንተም ሰብስክራይብ፣ ሼር እያደረጋችሁ ወደ መፍትሄዎቹ ስንመጣ መፍትሄ 1 ቀጥታና ግልጽ በሆነ መንገድ ማውራት መቻል ነው። ይህ ማለት እንደው ሰውን ሲያገኙ ወይ ዛሬ ጧት ታስጠያለሽ አይደለም። እንደዚህ አይነት ግልጸኝነት አይደለም። ግን ነገሮችን ግልጽና ቀጥታ በሆነ ከጀርባ ባልሆነ መንገድ ትህትና በተሞላበት መልካምነት ባለው ቅድም ያነሳ ነው ኔጌቲቪቲ ሳይሆን መልካምነት ባለው መንገድ ማውራት ነው አንደኛውና የመጀመሪያው መንገድ። ሁለተኛው ራስን መሆን ነው። ራስን ሁሉም ሰው የራሱ እውነት አለው አይደል? የራሱ እውነት ላይ መቆም፣ ማንንም አለመምሰል፣ የሆነን ሰው ለመሆን አለመሞከር። በቃ ራሳችንን ሆነን በራሳችን እውነት ውስጥ መኖር ነው። ሶስተኛው ያሉትን ነገር አድርጎ መገኘት ነው። በቃ ብዙ ጊዜ የምናወራው ሰው የሚያወራውና የሚኖረው እጅግ የተለያየ ይሆናል እና እንቸገራለን። ስለዚህ ብዙ ጊዜ የምናወራውን ነገር የምንኖር ከሆነ ሰዎች እያከበሩን የምንለውን ለመስማት ፍላጎት እየኖራቸው ስናወራ ለማዳመጥ እየጓጉ ይመጣሉ። አራተኛው ፍቅር ነው። መጽሐፍ ቅዱስም የሕግ ሁሉ ፍጻሜ ይለዋል። ፍቅር
ለሰዎች ቅን መመኘት፣ መልካም መመኘት። ፍቅር ማለት የግድ ጾታዊ አይደለም። መልካም መመኘት፣ ሰዎችን መውደድ። በዚህ ውስጥ ያለ ንግግር ሰዎች በጣም ይቀበሉታል። በጣም በቃ ደስ ብሏቸው ነው የሚቀበሉት። ሌላኛው አምስተኛውና የመጨረሻው ነገር የድምፅ አወጣጣችን ነው። በቃ የድምፅ አወጣጣችን ብዙ ነገሮችን ይገነባልም፣ አንዳንዴ ደግሞ ብዙ ነገሮችም ያበላሻልም። የሰው ልጅ ድምፅ በዓለም ላይ ካሉ በቃ ድምጾች ሁሉ እጅግ ሀያሉ ሙዚቃ መሳሪያ ሰው ድምፅ ነው ይባላል። ሀያሉ መሳሪያ ነው። ነገሩን የምንልበት መንገድ ማተር ያደርጋል። ብዙ የፍቅር ታሪኮችም ብዙ ጦርነቶችም ያው እንግዲህ በዚሁ ድምፅ ተጠቅመው ነው የጀመሩት። ድምፅን ከፍም ዝቅም አለማድረግ አንዱ መፍትሄ ነው ማለት ተመሳሳይ በሆነ ቶን ማውራት። አለበለዚያ የድምፅ አለመመጣጠን ወይም የድምፅ አወጣጣችን ከፍ ማለት ነገሩን ሊያባብስ ይችላል። ለምሳሌ ቁልፉን የት አደረግሽው እና ቁልፉን የት አደረግሽው፣ ሁለቱ ይለያያል። ተመሳሳይ ቃል ነው ግን የተባለበት መንገድ ይለያያል። ወይም ደግሞ አተ ማለትና አንተ ብንል በጣም የተለያየ ነው እዛ ሰውየው ጋር ሲደርስ የሚሰጠው ነገር። ስለዚህ በተቻለ መጠን ድምፅ አወጣጣችንን ኮንትሮል ማድረግ ያስፈልጋል ማለት ነው። ጁሊያን ትሬዠር እንግዲህ ቅድም ስጀምር እንደተናገርኩት በዓለም አቀፍ ደረጃ በጣም የታወቀ ጸሐፊ ነው፣ ተናጋሪ ነው፣ የኮሚኒኬሽን አማካሪ ነው። ተጨማሪ ነገር የምትፈልጉ ከሆነ የቴድ መድረኮች ላይ ያደረጋቸው ንግግሮችም ቮካል ኤክሰርሳይሶችም አሉ። እነሱን ሄዳችሁ ገባ ገባ ማለት ትችላላችሁ። መልካም የተግባቡት ጊዜ ይሆንላችሁ። ሰላም ቆዩልኝ።